ይሄን ቪዲዮ ቀን ያዘነበለባችሁ አንዱን አለፍኩ ስትሉ ሌላ ችግር የሚደረብባችሁ ትላንት ብዙ አጀብ የነበራችሁ ዛሬ ግን ብቻችሁን የቆማችሁ ብቻ ይሁት። አንድ ወቅት አንድ ባለጸጋ ነበረ። ብዙ ሀብት፣ ብዙ ልጆች፣ ብዙ ንብረት፣ ብዙ በረከት የነበረው። ይሄን ባለጸጋ ክፉ ጠላት ሊፈትነውና ሊጥለው ፈለገና ባለጸጋው የሚያመልከው አምላክ ጋር ሄዶ ያለውን ሁሉ ቢነጥቀውና ቢያሳጣው ተስፋ እንደሚቆርጥና እንደሚያማርር ቀን ዘንበል ያለበት ለታም አልፎ ተርፎ ፈጣሪውንም እንደሚክድ ይነግረዋል። ያን ባለጸጋ ፈጣሪው አብዝቶ የተማመንበትና ይኮራበት ስለነበር ልጄ ይህን አያደርግም፣ ሂድና ሞክር፣ አፍረት ትመለሳለህ ብሎ ላከው። እዛ ባለጸጋ ላይም ቀን አዘነበለበት። ወዳጅ ሁሉ ከዳው። ሀብቱን፣ ንብረቱን፣ ልጆቹን፣ ጤናውን፣ ሁሉን ነገር አጣ። በዛ ሁሉ ውስጥ ሆኖ ግን ምን አለ? ተመስገን፣ ይህም ያልፋል አለ። በመታገሱና በታማኝነቱ በጥፉ ተካሰ። እና ምን ልላችሁ ፈልጌ ነው፣ ሀዘን፣ መከራ፣ ችግር ሁሉም ያልፋል። እንኳን ሁኔታ እኛም እናልፋለን። ገል የሚባል ሰው ነበረ ነው የምንባለው። ስለዚህ ታግሰንና ታምነን የምናመልከው አምላክ ለኛ ያለውን ቀን እስኪሰጠን ድረስ ሳምቦዝን እየሰራን እንጠብቀው።